በፊልም ታሪክ ውስጥ ካየኋቸው ሁሉ እጅግ ዘገናኝ፣ እጅግ ሚስጥራዊና ሰዎችን በፍርሃት ውስጥ የሚከት የጨለማው ንጉስ። በጠንቋዮች ዓለም ውስጥ ስሙን መጥራት ራሱ ታላቅ እርግማንና የሞት ግብዣ ተደርጎ ይቆጠራል። ለዚህም ነው ሁሉም በታላቅ ድንጋጤ ስሙ የማይነሳው ሰው የጨለማው ጌታ ዘ ዳርክ ሎርድ እያሉ በሹክሹክታ የሚጠሩት። ዛሬ በፊልም ማትሪክስ ከሃሪ ፖተር የፊልም ዓለም ጀርባ ያለውን የዚህን አስፈሪ ፍጡር ማንነት ከየዋህ ሕፃንነት ወደ አስፈሪ ጭራቅነት የተቀየረበትን የስለንቦና መዋቅርና በፊልም ውስጥ የተደበቁ ጥልቅ ሚስጥራትን እንመለከታለን። ዳግማዊ ሲሳይ ነኝ። የቻናሌ ቤተሰብ ሁኑ። የቮልደርሞርት ታሪክ የሚጀምረው በክፋትና በደም በተጨማለቀ የጥንቆላ ታሪክ ላይ ሳይሆን በለንደን ከተማ ውስጥ በሚገኝ አንድ ቀዝቃዛና ምስኪን የህፃናት መቆያ ውስጥ ነው። እውነተኛ ስሙ ቶም ማርቮሎ ሪድል ይባላል። የቶም ሪድል መወለድ ራሱ ፍቅር በሌለበት በተንኮልና በድግምት በተሞላ መንገድ ነበር የተከናወነው። እናቱ ሜሮፕ ጌንት የተባለች ጠንቋይ ስትሆን ቶም ሪድል ሲኒየር የተባለውን ባለጸጋ ላፍ ፖሽን ወይም በፍቅር አደንዛዥ ዕፅ ነበር አደንዛ የወለደችው። ይሁን እንጂ ድግምቱን ሲለቅባት እውነተኛ ማንነቷ ሲታወቅ ባሏ ጥሏት ሮጧል። እሷም በብቸኝነትና ጭንቀት ውስጥ ሆና ቶምን በወላጅ አልባ ህጻናት ማሳደጊያ ውስጥ ወልዳው ወዲያውኑ ህይወቱ አልፏል። ይህ በጥላቻና በፍቅር እጦት የተሞላው አጀማመር የቶም ሪድል የወደፊት ስብዕና ሙሉ በሙሉ ቀረጸው። ቶም ገና በልጅነቱ ከሌሎች ልጆች የተለየ መሆኑን ያውቅ ነበር። ነገሮችን ያለ እጅ ንክኪ ማንቀሳቀስ፣ እንስሳትን ማዘዝና ከሁሉም በላይ ደግሞ የእባቦችን ቋንቋ ፓርሴንታንግን መናገር ይችል ነበር። ይህን ተሰጥኦ ግን ለበጎ ነገር ሳይሆን ሌሎች ልጆች ለማስፈራራትና ለመበቀል ይጠቀምበት ነበር። ቶም ገና ከልጅነቱ ጀምሮ በውስጡ ጥልቅ የሆነ የብቸኝነት፣ የትዕቢትና የሌሎችን ሰዎች ስሜት የመርገጥ አባዜ ነበረው። አልቡስ ደምብልዶር ለመጀመሪያ ጊዜ ሊያገኘው ወደ ማሳደጊያው በመጣበት ጊዜም የቶም አይኖች ውስጥ ያየው ብልሃትነትን ብቻ ሳይሆን ወደፊት ዓለምን ሊያጠፋ የሚችል የተዳፈነ የጨለማ እሳትን ጭምር ነበር። ቶም ሪድል ወደ ሆግዋርትስ የጠንቋዮች ትምህርት ቤት ሲገባ በታሪክ ውስጥ ታይቶ የማይታወቅ እጅግ ጎበዝ፣ ማራኪና ተወዳጅ ተማሪ ሆነ። አስተማሪዎቹ በሙሉ በበሰለ እውቀቱና በስነ ስርዓቱ ይማረኩ ነበር ከደምብልዶርስ በስተቀር። ደምብልዶር ከቶም የፊት ገጽታ ጀርባ ያለው አስመሳይነትንና አደገኛ ፍላጎትን በደንብ ያነብ ነበር። ቶም በሆግዋርትስ ቆይታው ስለ ትውልድ ሐረጉ ማጥናት ጀመረ። በመጨረሻም እናቱ የሆግዋርትስ መስራች ከሆኑት አንዱና እጅግ ጨካኝ የነበረውን የሳላዛር ስሊዘርን ቀጥተኛ ተወላጅ መሆኗን ደረሰበት። ይህ ግኝት በቶም ውስጥ የነበረውን የኩራት ስሜት ወደ እብደት ቀየረው። ራሱን ከተራዊ ሰው ዘርና ከጠንቋዮች በላይ አድርጎ መመልከትም ጀመረ። የቶም ሪድል ወደ ቮልደርሞርትነት የመቀየር ሂደት በታሪክ ውስጥ ትልቅ ጠባሳ ጥሏል። በሆግዋርትስ 5ኛ ዓመት ተማሪ ያለ የሳላዛር ስሊዘሪን ሚስጥራዊ ክፍል በመክፈት በውስጥ ያለውን አስፈሪ ባሲሊስክ የተባለ እባብ በመልቀቅ የአንድ ተማሪ ህይወት እንዲጠፋ አደረገ። ይህ የመጀመሪያው የሰው ማጥፋቱ ነፍሱን መቆራረስ የጀመረበት ታሪካዊ ቅጽበት ነበር። ቶም ሪድል የሚለውን ተራ የሰው ስም በእጅጉ ይጠላው ስለነበረ የላቲን ፊደላትን በማደባለቅ ቶም ማርቮሎ ሪድል የሚለውን ስም ወደ አይ አም ሎርድ ቮልድሞርት እኔ ጌታ ቮልድሞርት ነኝ በሚል ቀየረው። ይህ ስም እንዲሁ የተፈጠረ ሳይሆን ከሞት መሸሽ ፋይት ኦፍ ዴዝ የሚል ስውር ፍቺን ያዘለ ነው። ቶም ወደ ጨለማው ድግምት በጥልቀት በገባ ቁጥርና የሰዎች ነፍስ በግድያ በቆረሰ ቁጥር የነበረው ውብ ሰዋዊ ገጽታ እየጠፋ መጣ። አይኖቹ ደም ቀለም እየመሰሉ፣ ቆዳው እየገረጣ እንዲሁም አፍንጫው እንደ እባብ እየሰመጠ ሄደ። ቮልደሞርት ራሱን ከሰውነት ተራውጥቶ ወደ ክፉ መንፈስ የቀየረበት ሂደት እጅግ ዘግናኝ ነበር። የቮልደሞርት ትልቁና አስፈሪው ድብቅ ሚስጥር እንዲሁም በፊልም ውስጥ የሴራ ሁሉ ማዕከል ሆርክረክስ የተባለው እጅግ የተከለከለ የጨለማ ጥበብ ነው። ቮልደሞርት ከምንም ነገር በላይ የሚፈራው አንድ ነገር አለ። እሱም ሞትን ነው። ሞት እንደ ታላቅ ውርደትና ደካማነት ይቆጥረዋል። ስለዚህ ሞትን ለማሸነፍና ዘላለማዊ ህይወትን ለማግኘት ነፍሱ ለሰባት ቦታዎች ከፋፍሎ በተለያዩ ቁሳቁሶች ውስጥ ደበቃት። አንድ ጠንቋይ ሆርክረክስ ለመስራት እጅግ አሰቃቂና ሰይጣናዊ ድርጊትን መፈጸም አለበት። እሱም ንጹህ የሰው ህይወትን ማጥፋት ነበር። ነፍስ በግድያ ስትሰበር ያንን የተሰበረውን ክፍል ወስዶ በአንድ ቁስ ውስጥ ማሰር ይቻላል። ቮልደሞርት ራሱን ያሰረባቸው 7 ቁሶች የሱን ስግብግብነትና ታሪክ የሚያሳዩ ነበሩ። የመጀመሪያው የራሱን ወጣትነትና ትዝታ የያዘው የቶም ሪድል ማስታወሻ ደብተር ሲሆን፣ ሁለተኛው ከአያቶቹ የተወረሰው የማርቮሎ ጌንት ቀለበት ነበር። ሶስተኛውና አራተኛው ደግሞ የክብርና የንጹህ ደም ጠንቋይነት ምልክቱ የሆነው የሳላዛር ስሊዘሪን የአንገት ሐብልና ከታሪካዊ ጠንቋዮች የሰረቀው የሄልጋ አፍልፋፍ ዋንጫ ናቸው። አምስተኛው ጥበብና ስልጣን ለመወከል የተጠቀመበት የሮዌና ራቨንክሎ ዘውድ ሲሆን፣ ስድስተኛው ደግሞ የቮልደርሞርት የቅርብ አጋዥና የነፍሱ አካል የሆነችው ናጊን የተባለችው አስፈሪ እባብ ነበረች። ሰባተኛውና ትልቁ ድብቅ ሚስጥር ግን ቮልደርሞርት ሳያውቀው እንዲሁም ሳይፈልገው በራሱ ስህተት የተፈጠረው ሃሪ ፖተር ራሱ ነበር። የሆርክረክስ ሚስጥር የቮልደርሞርትን ፍጹም ስግብግብነትና የውስጥ ፍርሃት ያሳያል። ራሱን ጠንካራ አድርጎ ቢስልም ያ ሆኖ ለመቆየት ግን የሌሎችን ህይወት መቅጠፍና የራሱን ነፍስ ማቆራረጥ የነበረበት ምስኪን ፍጡር ነው። ቮልደርሞርት ወደ ስልጣን የመጣው እንዲሁ በኃይል ብቻ ሳይሆን በጠንቋዮች ማህበረሰብ ውስጥ የነበረውን ስውር ዘረኝነትና የክፍፍል ስሜት በመጠቀም ነበር። የሱ ዋና ፍልስፍና የደም ንጽህና ፒውር ብለድ ሱፐርማሲ የሚል ነበር።
ጠንቋዮች ያልሆኑ ወይም ከአንድ ተራ ሰውና ጠንቋይ የተወለዱ ጠንቋዮች አስማት የመማር መብት የላቸውም። የጠንቋዮች ዓለም መመራት ያለበት ንጹህ ደም ባላቸው ጥንታውያን ቤተሰቦች ብቻ ነው የሚል የጥላቻ ፖለቲካን ዘረጋ። ይህ ፍልስፍና ግን ታላቅ አስነዋሪ አስመሳይነት የተሞላበት ነበረ። ምክንያቱም ራሱ ቮልደርሞርት አባቱ ተራ ሰው የነበረ ግማሽ ደም ጠንቋይ ነበረ። ይህንን የራሱን ድክመትና የረከሰ ደም ለመሸፈን ሲል ነው እንግዲህ የደም ንጽህናን ከማንም በላይ አጥብቆ የሰበከው፣ እንዲሁም አባቱን ሳይቀር የገደለው። ቮልደርሞርት ተከታዮቹን ወይም ደግሞ ሞት በላዮቹን ዲዝ ኢተር የሚባሉትን የሚያስተዳድረው በፍቅር ወይም በታማኝነት ሳይሆን በፍጹም ፍርሃት ነበረ። ለሱ ፍቅር ድክመት ነው፣ ርኅራኄ ደግሞ ውድቀት ነው። ሰዎች ማዘዝ የሚቻለው በአሰቃቂ ስቃይና በሞት ዛቻ ብቻ እንደሆነም ያምናል። በዓለም ላይ መልካምና ክፉ የሚባል ነገር የለም፣ ጥንካሬና ያንን ጥንካሬ መጠቀም የማይችሉ ደካሞች ብቻ እንጂ በማለት ፍልስፍናውን ያንጸባርቃል። በፊልም ታሪክ ውስጥ እንደ ሃሪ ፖተር እና ቮልደርሞርት አይነት እርስ በርስ የተሳሰሩ ባላጋራዎችን ማግኘት እጅግ አስቸጋሪ ነው። በመካከላቸው ያለው ትግል የሥጋ ብቻ ሳይሆን የነፍስ ትስስር ጭምር ነው። በትንቢቱ መሰረት ቮልደርሞርት ሊያጠፋ የሚችል ሕፃን እንደሚወለድ ተነግሮት ነበር። ቮልደርሞርት ይህንን ትንቢት ለመስበር ሲል ሕፃኑን ሃሪን ለመግደል ሄደ። ነገር ግን የሃሪ እናት ሊሊ ፖተር ልጇን ለማዳን ስትል ራሷን መስዋዕት ማድረጓ እጅግ ጥንታዊና ቮልደርሞርት የማይረዳውን የፍቅር መከላከያ ድግምትን ፈጠረ። የቮልደር የሞት እርግማን ተመልሶ በራሱ ላይ አረፈ። አካሉ ጠፋ፣ ነፍሱም ተበታተነች። በዛች ሌሊት ግን ሌላ አስገራሚ ምስጢር ተፈጠረ። የቮልደርሞርት የተቆራረጠችዋ ነፍስ አንድ ክፍል ተገንጥላ በክፍል ውስጥ በነበረው ብቸኛው ሕያው ፍጡር በሃሪ ፖተር ግንባር ላይ ተቀመጠች። ሃሪ ሳያውቀው የቮልደርሞርት ሆርክረክስ ሆነ። ለዚህም ነው ሃሪ የቮልደርሞርትን ሐሳብ ማየት የሚችለው፣ እባቦችን ማነጋገር የሚቻለው፣ እንዲሁም የቮልደርሞርት መገኘት ሲሰማው ጠባሳውን የሚያመው። ሁለቱ ፍጡራን የአንድ ሳንቲም ሁለት ገጽታዎች ነበሩ። ሁለቱም ወላጅ አልባ ነበሩ። ሁለቱም ሆግዋርትስን እንደ ብቸኛ ቤታቸው ይቆጥሩት ነበረ። ሁለቱም ልዩ ተሰጥኦ ነበራቸው። ነገር ግን ልዩነታቸው የመጣው ከተሰጧቸው ሳይሆን ከምርጫቸው ነበረ። ሃሪ ፍቅርና ጓደኝነትን መረጠ። ቮልደርሞርት ግን ስልጣንና ብቸኝነትን መረጠ። የቮልደርሞርት ውድቀት የመጣው ከማንነቱ ሳይሆን ከትዕቢቱ የተነሳ ነው። እሱ እጅግ ጥልቅ የሆኑና ከአስማት በላይ የሆኑ የሰው ልጅ ሴቶችን ዝቅ አድርጎ ይመለከት ነበር። ናርሲሳ ማልፎይ ልጇ ድራኮ በሕይወት መኖሩን ለማረጋገጥ ስትል ሃሪ ፖተር መሞቱን ለቮልደርሞርት በውሸት ተናገረች። ቮልደርሞርት አንዲት እናት ለልጇ ያላትን ፍቅርና የምታደርገው መስዋዕትነት ፈጽሞ መገመት አልቻለም ነበር። በሌላ በኩል ቮልደርሞርት በዓለም ላይ እጅግ ጠንካራ የሆነውን ታላቁን በትር ኢልደርዋንድ በእጁ አስገብቶ ነበር። ነገር ግን በትሩ ለእርሱ ሊታዘዝለት አልቻለም። ምክንያቱም በትሩ የእሱ እንዲሆን ሴቨረስ ሌፕን መግደል እንዳለበት አመነ። ነገር ግን በትሩ እውነተኛ ጌታ ድራኮን ማልፎይ ነበር። በኋላም ሃሪ ፖተር ሆነ። ቮልደርሞርት የበትሩን ስውር ያጠቃቀም ሕግ ማወቅ አልቻለም። ሁሉም ሆርክረክሶች በሃሪና በጓደኞቹ ከጠፉ በኋላ ቮልደርሞርት ወደ ተራሟች ሰውነት ተመለሰ። በመጨረሻው ጦርነት ላይ የራሱ የሞት እርግማን በታላቁ በትር እምቢተኝነት ተመልሶ በራሱ ላይ ሲያርፍ ቮልደርሞርት እንደ ሌሎቹ ታላላቅ ጠንቋዮች በክብር አልሞተም። ይልቁንም ነፍስ የሌለው አካሉ እንደ ደረቅ አመድ በአየር ላይ ተበታትኖ ቀረ። ሎርድ ቮልደርሞርት በፊልም ታሪክ ውስጥ ፍጹም ክፋትን የሚወክል አስደናቂ ገጸ ባህሪ ነው። ከቶም ሪድል ምስኪንና ብቸኝነት የልጅ ሕይወት ጀምሮ እስከ ጨለማው ንጉሥ ቮልደርሞርትነት የደረሰበት ጉዞ ስለ ልቦናዊ ጠባሳዎች እንዴት ሰውን ወደ ጭራቅነት እንደሚቀይሩ የሚያሳይ ትልቅ ማሳያ ነው። ሞትን ለማሸነፍ ባደረገው እብደት የተሞላ ጥረት ነፍሱን ቢቆራረጥም በመጨረሻ ግን ያሸነፈው እሱ የናቀው ፍቅር፣ መስዋዕትነትና እውነተኛ ታማኝነት ሆነ። ቮልደርሞርት የፊልሙ ታሪክ ካበቃ በኋላም ቢሆን በሰዎች አይምሮ ውስጥ የማይጠፋ አስፈሪና ሚስጥር የጨለማን ጥሎ ያለፈ ታላቅ የሲኒማ ክፍት ምልክት ሆኖ ይኖራል።